በየሁለት ሳምንት አንድ ጊዜ ለፍየል እርባታ መደረግ ያለበት ነገር ምንድነው? የኬሚካል ርጭት ነው። ዛሬ ፍየሎች ኬሚካል ርጭት የምናደርግበት ቀን ነው። ይህንን ኬሚካል ርጭት እንግዲህ ኢኮ ፓራሳይት ወይም ደግሞ እነዚህ ኤክስተርናል ፓራሳይቶችን ለማጥፋት የምንጠቀምበት ነው። የውጭ ጥገኛ ለምሳሌ ቅንቅን ሊሆን ይችላል፣ ቱሃን፣ ቅማል፣ ቁንጫ፣ መዥገር የመሳሰሉትን ነገሮች ለማጥፋት የምንጠቀምበት ነው። ታዲያ ይሄ ኬሚካል ርጭት ከፍተኛ የሆነ ጥቅም አለው። በተለይም ደግሞ የማድለብም ስራ ላይ ብትሰማሩ፣ የማርባቱም ስራ፣ የብዜት ስራ ላይ ብትሰሩ ሁለቱም በጣም ጠቃሚ ነው። የውጭ ጥገኛ ከምንላቸው ውስጥ እንግዲህ ፍየሎቻችን እንደዚህ ያማረ የሆነ ቆዳ እንዳይኖራቸው ወይም ደግሞ የላይኛው ሽፋናቸው ሻይን እንዳያረግ ወይ እንዳያንጸባርቅ፣ የተለያዩ ኢንፌክሽኖች፣ ቁስሎች መብዛታቸው እንዲሁም ደግሞ ደም መጣጭ ናቸው። ደም በመምጠጣቸው ምክንያት ደግሞ ብዙዎቹ አንደርዌት ይሆኑባቸዋል። ይበላሉ፣ ምንም ለውጥ የለም። ይበላሉ፣ ምንም ለውጥ የለም። ይሄን ነገር ለመከላከል እረፍት አልባም ያደርጋቸዋል። ብዙ ጊዜ ራሳቸውን ይሄ በመፍተል ራሳቸውን በማከክ ረጅም ጊዜ ያሳልፋሉ። ያ የኃይል ብክነትም ነው አንድ። ሁለተኛ ነገር ደግሞ መብላት መጠጣት ባለባቸው ጊዜ ላይ መብላት መጠጣት እንዳይችሉ ያደርጋቸዋል። የበሉትንም ደግሞ የመሻማት እድሉ በጣም ሰፊ ነው የሚሆነው ማለት። ስለዚህ ይሄ ሁልጊዜ የሚደረግ አይደለም። በየሁለት ሳምንት አንድ ጊዜ የሚደረግ ነው። ሁልጊዜ ግን መደረግ ያለበት ንጽህና ነው። ያ መጥረግ አለ። ይሄ መመገቢያ መጠጫዎች ሁሉ ነገሮች መታጠብ መቻል አለባቸው። መሬቱ መጠረግ መቻል አለበት። እንዲሁም ደግሞ በሳምንት 2-3 በዲተርጀንቶች በኬሚካል ተደርጎ ወለሉ በደንብ ይጸዳል። ከዚህ ቀደም ቪዲዮ ለቅቄላችኋለሁ። ከዚህ በተጨማሪ ታዲያ ኬሚካል ርጭት በሚደረግበት ሰዓት አንደኛ አበጣበጡ ላይ ከፍተኛ የሆነ ጥንቃቄ እንድታደርጉ ያስፈልጋል። ሊመረዛቸው ይችላል። ሁለተኛ ነገር ደግሞ እንደነዚህ አይነት ለምሳሌ ክበድ የሆኑ ፍየሎች አሉ። ለምሳሌ እንደነዚህ አይነት እዚህ ጋር ተመልከቷቸው። እንደነዚህ አይነት ፍየሎች ክበዶች ናቸው። ለምሳሌ የደረሱ ናቸው። እርግዝናቸው በጣም የደረሰ ነው። እንደነዚህ አይነት ፍየሎች እርግዝናቸው በጣም የደረሰ እነዚህን አይነት ፍየሎች የኬሚካል ርጭት አናደርግም። ሊመረዛቸው ይችላል። አቦርት ሊያረጉብን ይችላሉ። ከእጃችን ሊወድቁ ይችላሉ። በኬሚካል ርጭት ትግል ይኖረዋል። መያዝ መልቀቅ ምናምን እነዚያ ነገሮች ሲኖሩ ሊወድቁብን ይችላሉ። ስለዚህ እርግዝናቸው ፌል ሊያደርግ የሚችልበት ሁኔታ አለ። ስለዚህ አንመርዛቸው፣ ኬሚካል ርጭት አናደርግላቸውም። ከዚህ በተጨማሪ ታዲያ እያጠቡም ያሉ በተጨማሪ ለምሳሌ እያጠቡ ካሉት ውስጥ ለምሳሌ እቺ እያጠባች ያለች ነች። ከዚህ በተጨማሪ ደግሞ እዚች ጋር በቅልብ የወለዱ አሁንም እያጠቡ ያሉ ግልገሎቻቸው አብሯቸው ያሉ አሉ። እዛች ጋር ስትመለከቷቸው እነዚህም እያጠቡ ያሉ። ይሄ ግልገሉን ሊመርዝብን ይችላል። በተለይ ውደር አካባቢ ወይም ደግሞ ይሄ የጡት ወሽ የምንለው ወይም ደግሞ የሰፊው ክፍል ላይ የምትመለከቱ ዘንጉንም የጡት ወሹንም መርጨት አይቻልም። ያ በምታጠባበት ሰዓት ኮንታሚኔሽን ስለሚኖረው ሙሉ በሙሉ ግልገሎቻችን ሊታመሙብን ወይ ሊመረዙ የሚችሉበት ሁኔታ አለ። ከዚህ በተጨማሪ እነዚህ መመገቢያዎች እንዳለ ይወጣሉ። ከመርጨታችን በፊት እነዚህ መመገቢያዎች እንዳለ ይወጣሉ፣ መጠጫዎች እንዳለ ይወጣሉ። ከዛ በኋላ ነው ኬሚካል ርጭት የምናደርገው ማለት ነው። ስለዚህ በቪዲዮ አስቃኛችኋለሁኝ። ምናልባት ፍየል እርባታ ላይ በጣም ባዮሴኩሪቲውን ከጠበቃችሁ ወይ ንጽህና ከጠበቃችሁ ምንም የሚያሰጋ አይነት በተለይም ደግሞ ከሞት ጋር ተያይዞ ከህመም ጋር ተያይዞ የመቋቋም እድላቸውም ሰፊ ነው። ሁለተኛ ነገር ደግሞ በተደጋጋሚ ለሕክምና ወጪ አትዳረጉም። ብዙም ደግሞ የግልገል ሞት እንዲሁም ደግሞ የፍየል ሞት አያጋጥማችሁ ማለት ነው። ይሄ ከሁለት ሳምንት አንድ ጊዜ ሊሰራ የሚችል ጉዳይ ነው። ራሳችሁ ማድረግ የምትችሉት ነው። ብዙም ባለሙያ የሚጠይቅ አይደለም። ነገር ግን ባለሙያ የሚጠይቀው ያበጣበጣችሁና ማን ላይ መረጨት አለበት፣ የት ቦታ መረጨት መቻል አለበት። ይሄንኑ እዚሁ ጋር ልመልስላችሁ። ፊት አካባቢ ላይ፣ አይን አካባቢ ላይ፣ አፍንጫ አካባቢ ላይ፣ አፍ አካባቢ ላይ መረጨት የለበትም። እንዲሁም ደግሞ ከፍተኛ የሆነ ንፋስ የሚበዛበት አካባቢ ላይ ከሆነ መመገቢያው ሊመርዘው ይችላል፣ ወይም ደግሞ መኗቸው ሊመርዝ ይችላል፣ ወይም ደግሞ የሆነ ዶሮ ፍየሎቻችን የሚነካኩበት አይነት ቦታ ላይ ሊያጋጥማችሁ ይችላል። ስለዚህ ንፋስ የበዛበት ቦታ ላይ ኬሚካል ርጭቱ አይደረግም። ቀጥታ ወደ ኬሚካል ርጭቱ ወስዳችኋለሁ።